ሁል ጊዜ ቀኑ ሙሉ የጆሮ ማዳመጫ ሄድፎን አድርጋችሁ ብትውሉ ምን ይፈጠራል? የመጀመሪያው ቀን ምንም የተለየ ነገር አይሰማችሁም። ሙዚቃውም ደስ ይላል። እናም በቃ በራሳችሁ ዓለም ውስጥ ስለሆናችሁ ደስ ይላችኋል። አንድ ሳምንት ጆሮአችሁ ሁል ጊዜ ታፈነ ስለሚሆን ሙቀትና እርጥበት ይፈጠራል። በዚህ ምክንያት የጆሮ ኩክ በከፍተኛ ሁኔታ መመረት ይጀምራል። አንድ ወር ጆሮአችሁ ላይ ሁል ጊዜ የሆነ ግፊት ይሰማችኋል። ማዳመጫውን ስታወልቁ ድምጾች በደንብ አይለዩላችሁም። ዝምታው ምቾት ይነሳችኋል። 3 ወር አእምሮአችሁ ሁል ጊዜ ድምጽ ሱሰኛ ይሆናል። ድምጽ ከሌለ ሐሳባችሁ ይበታተናል። ያለ ሄድፎን ነገሮችን ማከናወን ከባድ ይሆንባችኋል። 6 ወር የመስማት ችሎታችሁ እየደከመ ይሄዳል። ጭጭ ባለ ክፍል ውስጥ ስትሆኑ ጆሮአችሁ ውስጥ የጩኸት ድምጽ ይሰማችኋል። ሳታውቁትም ድምጹን መጨመር ትጀምራላችሁ። 1 ዓመት በዚህ ጊዜ ምን እንደሚፈጠር ከመናገሬ በፊት ከዚህ በኋላ ቪዲዮቼን የምለቀው በዚህ አይስኬሌተን በሚለው አካውንቴ ስለሆነ ፎሎ በማድረግ እዛ ላይ የምለቃቸውን አዳዲስ ቪዲዮዎች በየቀኑ መከታተል ትችላላችሁ። አካውንቴን ከስር አስቀምጬዋለሁ። በመጨረሻም አእምሮአችሁ ጸጥታን በጣም መፍራት ይጀምራል። ጆሮዎቻችሁም ለማገገም ረጅም ጊዜን ይወስድባቸዋል። እናም የጆሮ ማዳመጫ በአንድ ጀንበር ጤናችሁ ላይ ጎዳው ይችላል፣ ነገር ግን ቀስ በቀስ የተፈጥሮ ስሜታችሁን ይቀይረዋል።